ትናንትና ማታ ከጣራ በላይ ስታሽካኮ የነበረው የኔ ስንዱ ቤት ስታዲየም መሰላችሁ? በተከራየነው ቤት ነፃነት እንፈልጋለን። የኔ ቼኩቬራ ቼኩቬራን አይናገሩብኝ። ቼኩቬራ ማለት እኮ የነፃነት አባት ታጋይ ክፍታፍ አፈና አትክፈት። ቼኩቬራን አይናገሩታ። ለኛ ታፈነን መኖር አንችልም። ነፃነት እንፈልጋለን። ታዲያ ነፃነት የፈለገ ግቢውን ለቆ ውልቅና ይኬዳል። ሂዶ በቃ መጋኛ አግብቼ እኮ ነው የምኖር። ባለቤቴን አታውቃት? አውቃታለሁ። ኧረ ለውጭ ሰውማ አልጋናት፣ ለውስጥ ቀጋ አልጋናት። ለውጭ ሰው ደህና ሰው ትመስላለች። አልተስማማችሁም? በምንድን ነው ያልተስማማችሁት? መስማማት አለመስማማት ላይ ማን ደርሶ? ገና ቤት እኮ ደህና ዋላችሁ ብዬ አረማመዴ አገባቢ ቤቴ እንጂ አገባቢ አረማመዴ ታላማራት። እሺ እንካቅመስ ሚስቴ አንተን በዱላ ባገኘችው እኔ በያዘችው በቃ እንዲህ እህል ሳጣብቅ እህል አብረን እየጎረስን ማዕድ ቀርቦ እንዲህ ሳጣብቅ አጠባበቅ አጎራረስ ታላማራት እንካቅመስ። አረጊ መዳህም ያለኛል። ባለፈው ፊልም ስትሰራ ልጅ ቡና ይጠጣም አላልከም? ቡና እንዳጠጡ ማለት እኔ አጥቼ አውቃለሁ። አታውቅም? ቡናና ጠላ አጥቼ አውቃለሁ። ግን ቡና ፍጭኝ እላለሁ እና አሁን ለምን ጠጣለህ? ለምን ጠጣለህ? አፈጠኛ ننددني دوبيتيا نليكني قراخيا ننددني دوبيتيا نليكني قراخيا عم بربادي يا سيدي روباخيا ከጎን ያለችው ሚስት የላጤዎች ሁሉ ምኞት ናት። ደስተኛ ያልሆንክበት ልጅ መውለድ ለማይችሉት ሁሉ ምኞት ነው። ትንሿ ቤት ላጡት ሁሉ ምኞት ናት። አድካሚ ስራ ላጡት ሁሉ ምኞት ነው። ትንሿ ገንዘብ ምንም ገንዘብ ለሌላቸው ሁሉ ምኞት ናት። በገንዘብ የማይተመነው ጤንነት አጥተው ለሚሰቃዩት ሁሉ ምኞት ነው። በነፃነት በእግር መጓዝ እስር ቤት ሆኖ ለሚሰቃዩት ምኞት ነው። ፈጣሪ የደበቀልህ ነገር ተዋርደው ላፈሩት ሁሉ ምኞት ነው። ሃርድ ወርክ ጠንካራ ሰራተኝነት የገንዘብ ችግርን አይፈታም እንዴት ጠንክሮ መስራት አይደለም። ጠንክሮ በመስራት ቢሆን ኖሮ ዓለማችን ጠንክረው በሚሰሩ ድሃዎች አትሞላም ነበር። የትምህርት መብዛት ወይም ደግሞ መማር የገንዘብ ችግርን አውቶማቲክ የሚፈታ ቢሆን ኖሮ ዓለማችን ላይ ብዙ የተማሩ ነገር ግን ስራ ያጡ ሰዎች these days መንገድ ላይ PhD ያላቸው ጎዳና ተዳዳሪዎችን መረጃው ካላችሁ ያያየን ነው። ምን ማለት ነው ታዲያ? ደረስኩኝ ቁጭ ከማለቴ ዘበኛው መጣ። እንዴት ነው ጃለ ጠጉረ ለወጠ ትመስላለህ? አው መንገደኛ ነኝ። አስቲ ማስታወቂያ ወዲ በል። መታወቂያ አላስኩም። አረ ወየው አሪያ ዝም ብለህ ሰላይ ነኝ ብለህ እንቁጭን አልነግረኝም። አረ ሰላማዊ ሰው ነኝ ወንድሜ፣ እንደሱ አይደለም። አራቀኝ አንተ እየወዲያ ዳሩን ጥጉን እየሰለልህ ተብለ መተነው እንጂ አረ ወንድሜ እኔ በጣም ሰላማዊ ሰው ነኝ። አንተ ወዲያ ዝም ብለህ አገር እንዲ በግምር ተወጠረ ያለ ማስታወቂያ እየተንቀሳቀስክ የምን ሰላማዊ ሰው ነኝ በል እንዳትንቀሳቀስ አልና ሰው ጠራ። መልካሞ ወራ መልካሞ እንዳትንቀሳቀስ። አብዮት ጀምሮ አልኸ ዛሬ መስኪን እንዲህ አልኸ መስኪነው ሙሃይ ደብላለ እንዳትንቀሳቀስ አትንቀሳቀስ። ጃሃር መስኪን ደና ወላለ መጫቷ እንደብላለ ደናናት ምንም አትል እንዳትንቀሳቀስ። አዎ ደናናት ደናዋል ረንዶስ ታውንስ ደናው እየቆየ አንተ በስተማታ ጉርገጠመኝ እንጂ ምን ነው
ኦሮ ተለበሉ ስለቁልኝ አሸባሪ ይዣለሁ ወንድሜ ፍልጥ ይዞ መጣሪ አካባቢው ሰው ተከበብኩ ነው ማለት ተከበብኩ በየ ፌስቡክ ላይ እንዳለ 86 ሰው እንዳይሞት ፈራው ምን ላድርግ አራኔ ሰላሞች ሆነኝ አረባካችሁ የትምህርት ማስረጃ ይዤ ቆይ የትምህርት ማስረጃ የማትሪክና የሚኒስትሪ ይሁት እኔ ሰላሞች ሆነኝ እኔ ምንም ተቀበለኝ የትምህርት ማስረጃ ከፋቱ ደግሞ እንግሊዘኛ ነው እንዲህ አሁን አይስቲ ሀያለ ለለ አሁን የተጠየቀው ልጁ አጭበርባሪ ነው ልጁ እያጭበረበረ ነው አሁን እኛ የጠየቅነው መዳፍ መታከል ማስታወቂያ ነው እሱ የሰጠን ነው ሰፌድም ያህል ወረቀት ነው ምን ያገናኛል ፊት ያለ ወሮታ አይ መዳን አንዱ ቅዱስ ሚካኤል አውጣኝ እያልኩ አንድ ልጅ መጣ በሰፈሩ ቦታ የሚሰጠው ነውና ተስፋዬ ይባላል እሰይ ተስፋዬ መጣ እንግዲህ ገላግለናል ልጁ መጣ ምንድነው በሰላም ነው ምንናችሁ ነው ርንዶው ቶኝማ መቼም ምን ይሄ ልጅ ያመልጠኝ ዛሬ ወረህል አልበላም አሸባሪ ነው ፈረምና ተራከበኝ አረ ወንድሜ አባቴ አንተ ተረዳይ ወጣት አይደለ ወንድሜ ይሁን የትምህርት ማስረጃ እኔ እዚሁ አካባቢ ሰው ሰላማዊ ሰው ልጁ አዩ ምናምንና አረ የኛ ከበቃ ሰሜን ወሎ ይላል እዚህ ላስተላሊ በላይ ይላል ሰላማዊ ሰው ነው ምናምን አላቸው ዘበኛው አይ ማለት ላሊበላ ሰው ወንጀል አይሰራም ያለ ማን ነው አይ አረ እንደው አረ እኔ ሰላማዊ ሰው ነኝ እንደው ችግር የለው ልጁ በዛ በቃ እኔ ወስዳለሁ ኃላፊነቱን ወስዳለሁ ሲለው አይ በቃ እኔ ዞር ሌሎቹ ልብ አድርጉልኝ ማን ተፈራ ማን አንተ ደምሴ ሁላችሁም ልብ አድርጉ ይኸው ናስየ 8 ተምሽቱ 12 ሰዓት ላይ በእንግሊዘኛ የተጻፈው ፖለቲካ ይዞ መንገድ ሊያቋርጥ ሲል የነበረን አሸባሪ በቁጥጥር ስር አውዬ ለተስፋዬ ዳምጤ ያስረክብያለሁ አከተማ ያገባኝ ልጁ ይዞኝ ሄደ ከቤቱ እቤት ቁጭ ከማለቴ ቆንጆ ወጥ ቀረበልኝ እናትየው በላን ምናምንና እናቴ ምንድነው